ሶሻል ሚዲያ ማለት ነፃ ሜዳ ማለት ነው አይደል? እንትን ማለት ነው፣ ሻማ ማለት ነው። ከፈለክ እሳት አድርገህ ህይወትህንም የሌሎቹንም ታነደዋለህ። ከፈለክ ደግሞ ሲጨልምብህ እያበራህ እንደ ብርሃን ተጠቅመህ ከጨለማህ ትወጣበታለህ። በሚሰራው ስራ ሰውየው በሶሻል ሚዲያ ኮንተንት ክሬተሩ ብቻ ሳይሆን አንተም ባያሃት ነገር እኮ ትጠየቅበታለህ። ኢነ ሰምዐ ወልበሰረ ወልፉአድ ሁሉ ኡላኢከ ካነ ዐንሁ መስኡላ። ጆሮም አይንም ፉአድም ወይም ደግሞ ልቦናም ሁሉም አላህ ስብሓነሁ ወተዓላ ዘንድ ተጠያቂነት አለበት። የሰጠህ እንድታይበት ነው። ያው ዞሮ ዞሮ አላህ ዘንድ ስንቆም ምንድን ነበር ስታይበት የከረምከው ይላል። አልየውመ ነኽቲሙ ዐላ አፍዋሂሂም። በጣም ተእሲር ከሚያደርግልኝ የቁርአን አያቶች መካከል ይሄ ነው። ሱራ ያሲን ላይ አላህ ስብሓነሁ ወተዓላ አልየውመ ነኽቲሙ ዐላ አፍዋሂሂም ወቱከሊሙና አይዲሂም ወተሽሀዱ አርጁሉሁም ቢማ ካኑ የክሲቡን። ዛሬ ከቀብር ከወጡ በኋላ ልክ ሐዲስ ላይ እንዳለው ላተዛሉ ቀደመ ዓብዲን የውመል ቂያማ ሐታ ዩስአሉ ዐን አርበዒን፣ 4 ጥያቄዎችን እስኪጠየቅ ድረስ ከቀብሩ ከወጣ በኋላ የሰው ልጅ ከረገጠበት አይንቀሳቀስም። ስለ ስራዎቹ ሲጠየቁ ያንን ሞመንት አላህ ምን አለው? አልየውመ ነኽቲሙ ዐላ አፍዋሂሂም፣ አፎቻቸውን እንዘጋቸዋለን ይላል አላህ ሱብሓነሁ ወተዓላ። በቃ